ሰላም በዚህ አጠር ባለ ቪዲዮ የሪፕሌስ ፋንክሽንን ጥቅም እናያለን። ሪፕሌስ ከስሙ እንደምንረዳው የሆነ ቫልዩ በሆነ ቫልዩ ሪፕሌስ ለማድረግ ወይም ደግሞ ለመተካት የሚያገለግል የቲሲኩል ፋንክሽን ነው ማለት ነው። ለምሳሌ እዚህ ጋር ሜሴጅ የሚል ቫሪያብል አለን። ቫርካር 25 ነው። ዌልካም ቱ ሳቫና የሚለውን ለምሳሌ ሳቫና ደብል ኤን መሆን ኖሮበት እዚህ ጋር አንድ ብቻ ካደረግን እችኛዋን ፓርት ሳቫና የምትለውን በትክክለኛው ደብል ኤን ባለበት ሪፕሌስ አድርገው ማለት እንችላለን። ሶ ሪፕሌስን ለመጻፍ ሪፕሌስ ከዛ የምንፈልገውን ኤክስፕሬሽን ኔም ለምሳሌ እዚህ ጋር ሜሴጅ ነው። ቴብል ከሆነ ኮለመን ኔሙን ልናስቀምጥ እንችላለን። ከዛ በኋላ ሪፕሌስ የምናደርገውን ኤክስፕሬሽን ወይም ቫልዩ እዚህ ጋር እናደርግና ሪፕሌስ በዚህ ይደረግ ብለን ደግሞ ኔክስቱ ላይ እናስቀምጣለን። እንደዚህ ስናስቀምጥ ዌልካም ቱ ሳቫና አንድ የነበረው ኤን ሁለት ሆኖ እናየዋለን ማለት ነው። ይህንን ራር የምናደርገው ደብል ኤንን እናገኛለን ማለት ነው። ለምሳሌ ይህን ሳቫና በሌላ ነገር ቀይር ብንለው ለምሳሌ ዌልካም ቱ ሲኩል ቱቶሪያል ብለን በዛ ቀይርልን ብንለው እንደምታዩት ሲኩል ሳቫና የሚለውን ቱቶሪያል ብሎ ይቀይርልናል። ከፈለግን አንድን ስፔሊንግ ብቻ እንዲቀይርልን ማድረግ እንችላለን። ይሄኛውን እንደዚህ እናደርገውና ካፒታል ኤስን ስታይ በካፒታል ጄ ቀይረው እንለውና እንደዚህ ሲኩዌል የሚለውን ጄኪዌል ብሎ ይጽፈዋል። ሳቫና የሚለውን ጄ ዋና ብሎ ያስቀምጠዋል። ይሄንን ሪፕሌስ ፋንክሽን አፕዴት ስቴትመንት ምናምን ጽፈን በባች ወይም በብዛት አንድ ቴብል ላይ ሆነ የተቀየረ ነገር ቢኖር ድሮ የነበረውን ቫሉ በአዲስ ቫሉ ለመተካት ብንፈልግ ይሄንን መጠቀም እንችላለን። ለቫርካር ብቻ አይደለም ለተለያዩ ነገሮችም መጠቀም እንችላለን። ለምሳሌ ኢንቲጀር መጠቀም እንችላለን። እዚህ ጋር በስተት ሶስትን በስተት ከሆነ ያስቀመጥ ነው በዘጠኝ እንዲተካልን ከፈለግን ሪፕሌስ አት ቫልዩ የምንፈልገው ሶስትን ነው። ሶስትን ተካልን በስንት በዘጠኝ እንደዚህ ብለ ነው 1 2 9 4 5 አድርጎ ይጽፍልናል ማለት ነው። ሶ ሪፕሌስ እንደዚህ አይነት ፋንክሽን ይኖረዋል። ቴብል ላይ ለምሳሌ ይሄ ቴብል እንደዚህ አይነት ቫልዩ አለውን በልና prod.twitter.com staging twitter.com ነው የሚለውና በኤክስ ዳካም አሁን ስሙ ስለተቀየረ በኤክስ ቀየረው ለማለት ይሄን ሙሉ ቴብል እንዲቀየርልን ከፈለግን እንደዚህ አይነት አፕዴት ስቴትመንት መጻፍ እንችላለን። ሰርቨር ኔሞች ላይ እያንዳንዱን ሰርቨር ኔም twitter.com የሚለው ላይ በምን ተካው በኤክስ.com ተካው ብንለው ይሄን አፕዴት ብናደርግ ኔክስት ሰሌክት ብናደርግ ቴብሉን ተቀይሮ እናገኘዋለን ማለት ነው። ለምሳሌ በፊት prod.twitter.com የነበረው አሁን prod.x.com ይሆናል። እዚህ ጋር ትዊተር ብቻ የሚለውን ብታስቀምጡ ዳካም ባይኖርም ትዊተርን ፈልጎ በኤክስ ይተካዋል ማለት ነው። በቀላሉ ይሄንን ያደርግልናል። አንዳንዴ ግን የኮሌሽን ችግሮች ሊኖሩ ይችላሉ። ለምሳሌ የኮሌሽን ችግር ቢኖር ይሄን ቱቶሪያል ለምሳሌ ቲን በኤክስ ቀይርልን ብንለው እንደዚህ አድርገው ነው የሚያሳየን። እችኛዋንም ቲ በካፒታል ኤክስ ቀይሮ እናያለን። ካፒታሉን ቲ በካፒታል ኤክስ ይቀይረዋል። እችኛዋንም ስሞል ቲ በካፒታል ኤክስ ነው የሚቀይራቸው። ነገር ግን እኛ የምንፈልገው ካፒታሉን ብቻ በካፒታል እንዲቀይር፣ ሌሎችን ብሊታው ካፒታሉን ብቻ እንዲቀይርልን ከፈለግን ኮሌሽን መጠቀም ኮሌት ላቲን ዋን ጀነራል ኬስ ሴንሲቲቭን እንመርጣል። ሲኤስ ማለት ኬስ ሴንሲቲቭ ነው። ኤስ ደግሞ አክሰንት ሴንሲቲቭ ነውና እንደዚህ አድርገን ስንመርጥ የሚቀይርልን ቲ ካፒታል ብቻ ኬስ ሴንሲቲቭ ስላደረግነው ካፒታሉን ብቻ ነው የሚመለከተው። ካፒታል ቲ ያለበትን በኤክስ ቀይሮና ያለ ሌሎችን አይቀይራቸውም ማለት ነው። ቲ ካደረግን ስሞል ቲዎችን ብቻ ፈልጎ በካፒታል ኤክስ ይቀይራቸዋል ወይ ቀይር ባልነው ነገር ይቀይራቸዋል ማለት ነው። ሶ የሪፕሌስ ፋንክሽን ይሄን ይመስላል። ሰብስቲቱት ለማድረግ ነው ስንጽፍ ኤክስፕሬሽኑ ራሱ ይነግረናል። ሰሌክት ሪፕሌስ ብለን ስንጽፍ እዚህ ጋር እንደዚህ የሚል ነገር ፖፕ አፕ አድርጎታላችሁ። ኤክስፕሬሽን ቱ ቢ ሰርችድ
ከየት ነው ፈልጎ ሪፕሌስ ለማድረግ የሚፈልገው። ለምሳሌ እዚህ ጋር ሜሴጅ ነው። ቴብል ላይ ደግሞ አፕዴት ስናደርግ እንዳየነው የቴብል ኮለመን ኔም ነው ሰርቨር ኔም የሚባል አይዲ እና ሰርቨር ኔም ያለው ቴብል ነበር። ሰርቨር ኔሞችን ነው ሪፕሌስ እንዲያደርግ የፈለግነው። ሶ ኤክስፕሬሽኑን ዲፋይን ልናደርግለት ያስፈልጋል። ከዛ በኋላ ሰርች ኤክስፕሬሽን የትኛውን ኤክስፕሬሽን ነው ሰብስቲቱት የምናደርገው ን ሪፕሌስ የሚደረግበትን ኤክስፕሬሽን አስቀምጡ ብለን ክሎዝ አድርገን በቀላሉ ሪፕሌስ ማድረግ እንችላለን ማለት ነው። ስለተከታተላችሁ እናመሰግናለን። መልካም ጊዜ